ሰላም ወገኖቼ፣ ዛሬ 3 ትምህርትን አብራራላችኋለሁ። ለሁሉ እንዲዳረስ ሼር አድርጎት። ሊመለስ የምትፈልጉት ጥያቄ ካለ ደግሞ በኮሜንት ላይ ጻፉልኝ። ርዕሱም አንደኛ ስለ እምነት ነው። እምነት ማለት ቃል ብቻ ነው ወይስ ከዚያ በላይ ነው? ይህም ከመጽሐፍ ቅዱስ የማብራራላችሁ ይሆናል። ተከታተሉኝ። አንደኛ መረጃ በዕብራውያን ሰዎች ምዕራፍ 11 ቁጥር 1 ላይ እምነት ማለት የእምነት ተስፋቸው ማረጋገጫ ነች ይላል። ማለትም እምነት ማለት እግዚአብሔር መታመን ነው። ምንም ባናይ እንኳ ቃሉን መያዝ አለብን። ሌላም በያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እምነት ያለ ስራ የሞተች ናት ይላል። ሌላም በሮማውያን ሰዎች ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ይመጣል ይላል። ይሄን ደግሞ ስናብራራው እውነተኛ እምነት በተግባር ይታያል፣ ቃል ብቻ አይደለም። ሁለተኛው ጸሎት ነው። ጸሎት ለምን ይሰማል እና ስለምን ይዘገያል የሚለው ይህን ከመጽሐፍ ቅዱስ አብራራላችኋለሁ። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 እስከ 8 ላይ ለምኑ ይሰጣችኋል፣ ፈልጉም ታገኛላችሁ ይላል። ማለትም እግዚአብሔር አባታችን ነው፣ የልጆቹን ጩኸት ይሰማል። እናም ለምንስ አንዳንድ ጊዜ ይዘገያል ካላችሁኝ፣ አንደኛ በመጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ጊዜው ስላልደረሰ፣ ሁለተኛው ደግሞ በትንቢተ ኢሳያስ ምዕራፍ 55 ቁጥር 8 እስከ 9 ላይ እግዚአብሔር የተሻለ ነገር እያዘጋጀልን ነው። ሌላም ሶስተኛው በያዕቆብ መልእክት ምዕራፍ 1 ቁጥር 3 ላይ እምነታችን እንዲበረታ ነው። እናም እግዚአብሔር ክርስቶስ ሳይሆን የተሻለ ነገር እያዘጋጀልን ነው። በአጭሩ እምነት ቃል ብቻ አይደለም፣ ተግባር ነው። ጸሎት ሲዘገይ ማዘን የለብንም፣ ምክንያቱ እግዚአብሔር አልረሳም። ሶስተኛው ስለ ድነት ነው። ድነት ማለት ሰው እንዴት ይድናል? ድነት በስራ ነው ወይስ በእምነት ነው? እነዚህን ጥያቄዎች ብዙ ሰዎች ያሳስባሉ። ዛሬ መጽሐፍ ቅዱስ ምን እንደሚል እንመለከታለን። በመጀመሪያ ሰው እንዴት ይድናል? ድነት ማለት ከኃጢአት ከሞትና ከፍርድ መዳን ማለት ነው። ድነት ለምን ያስፈልጋል ካላችሁኝ፣ በሮሜ ሰዎች ምዕራፍ 3 ቁጥር 23 ላይ ሁሉም ሰው ኃጢአት ሰርተዋል፣ ስለዚህ የኃጢአት የሚደመስሰው አንድ ብቻ ነው፣ እሱም የሁላችን አምላክ የሆነውን ጌታ ኢየሱስ ክርስቶስ ነው። ምክንያቱም በሮሜ ሰዎች ምዕራፍ 3 ቁጥር 23 ላይ የኃጢአት ዋጋ ሞት ነው ይላል። ስለዚህ ሰው ሁሉ በኃጢአት ስለወደቀ ራሱን ሊያድን አይችልም። ሌላም ድነ እንዴት መጣ ካላችን በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ እግዚአብሔር ዓለም እንዲህ ወደደ ይላል። እናም እግዚአብሔር ዓለምን ስለወደዳት አንድያ ልጁን ሰጣት። እና ድነት የሚያስፈልገው ምንድን ነው ካላችኝ፣ በሮሜ ሰዎች ምዕራፍ 10 ቁጥር 9 እስከ 10 ላይ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር ትድናለህ ይላል። ሌላም በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ከሞት ወደ ሕይወት ተሻግረዋል ይላል። ማለትም በክርስቶስ ሞት ከሞት ወደ ሕይወት ተሻግረናል። ሌላም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19 ላይ በደሙ ተገዝተናል ይላል። ማለትም በክርስቶስ ደሙ ተገዝተናል። በአጭሩ ከሞት ወደ ሕይወት ያሻገረን ጌታ ኢየሱስ ክርስቶስ ነው። የዛሬው ርዕሳችን ያዘጋጀናቸው ትምህርቶች ይህን ይመስሉ ነበር። ቀጣይ የምንለቀው ትምህርት እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጎ ስለሰማችኝ አመሰግናለሁ። ቸር ቆዩልኝ።